ለመሆኑ ለምንድነው አእምሯችን መጥፎ ነገር እንደ ማግኔት የሚስበው? አንድ ሰው መንገድ ላይ ሰድቦን ቢሄድ ቀኑን ሙሉ ስናስበው እንውላለን። ነገር ግን 10 ሰው ጎበዝ ቢለን ወዲያውኑ እንረሳዋለን። ዛሬ የምናየው ሬዚሊየንት የተባለው የሪክ ሃንሰን መጽሐፍን ሲሆን ይህ ለምን እንደሚሆን ብቻ ሳይሆን አእምሯችን እንዴት እንደ አዲስ ፎርማት ማድረግ እንደምንችል ይነግረናል። ጽናት ወይም ሬዚሊየንስ ሲባል ምን ይመጣላችኋል? ብዙዎቻችን ከአስቸጋሪ ሁኔታዎች በኋላ ተመልሶ ማገገም እንደሆነ እናስባለን። ነገር ግን ዶክተር ሪክ ሃንሰን ይህንን ትርጉም ይቀይረዋል። ጽናት ዝም ብሎ የሚታደል ስጦታ ሳይሆን በአእምሯችን ውስጥ ልናዳብረው የምንችለው የክህሎት ስብስብ እንደሆነ ያስተምረናል። ይህ መጽሐፍ 12 ውስጣዊ ጥንካሬዎችን ያስተምረናል። ነገር ግን እነዚህ ጥንካሬዎች ዝም ብለው የሚመጡ አይደሉም። በሳይንስ ቋንቋ ኒውሮፕላስቲሲቲ ወይም አእምሮን እንደገና መቅረጽ ይባላል። ለምሳሌ አንድን ህንፃ አስቡ። ህንፃው ጠንካራ ካልሆነ ትንሽ ንፋስ ሲመጣ ይወድቃል። አእምሯችንም እንደዚሁ ነው። ጽናት ማለት ህይወት ንፋስ ስታመጣብን ላለመውደቅ የምንገነባው ውስጣዊ መሰረት ነው። ሪክ ሃንሰን እንደሚለው አእምሯችን የተገነባው በስቶን ኤጅ ወይም በድንጋይ ዘመን ነው። ያኔ በጫካ ውስጥ ስንኖር ዋነኛው ግባችን አለመበላት ነበር። ለምሳሌ አንድ ጥንታዊ ሰው ጫካ ውስጥ ቁጥቋጦ ሲንቀሳቀስ ሰማ እንበል። ሁኔታው ምናልባት ንፋስ ይሆናል ብሎ ቢያስብና ነብር ቢሆን ይበላል። ሁኔታ ደግሞ ነብር ነው ብሎ ቢያስብና ቢሮጥ ነፋስ ቢሆን አይጎዳም። አእምሯችን ሁልጊዜ ሁኔታ አለን እንዲመርጥ ሆኖ ተሰርቷል። ለዚህ ነው ዛሬም ድረስ በሰላም ቤት ውስጥ ተቀምጠን አእምሯችን ግን ያልሆነ መጥፎ ነገር ሊመጣ እንደሆነ የሚነግረን። ይህ የሆነው ለምንድን ነው? ከሺህ ዓመታት በፊት አባቶቻችን በጫካ ውስጥ ሲኖሩ አንድን ጣፋጭ ፍሬ ሳያዩ ቢሄዱ ብዙ ጉዳት አልነበረውም። ነገር ግን አንድን አውሬ አለማስተዋል ለሞት ያደርሳቸው ነበር። ስለዚህ አእምሯችን የተገነባው እኛን ለማስደሰት ሳይሆን እኛን ለማቆየት ወይም ለሰርቫይቫል ነው። ዛሬ ላይ አለቃችሁ የሰጣችሁ አንድ መጥፎ አስተያየት ለሳምንት አእምሯችሁ ውስጥ የሚቀረው 10 ምርጥ ምስጋናዎች ግን ወዲያውኑ የሚረሱት በዚህ ምክንያት ነው ማለት ነው። ይህንን ሪአክቲቭ ሞድ ወይም የድንገተኛ ምላሽ ሁኔታ ይለዋል። አእምሯችን ሁልጊዜ ቀይ መስመር ላይ ነው ይለናል። ይህ ቪዲዮ የሚያስተምራችሁ እንዴት ይህን ቀይ መስመር ወደ አረንጓዴ መስመር መመለስ እንደምትችሉ ነው። ብዙ መጽሐፍ ጥሩ አስቡ ይላሉ። ሪክ ግን እንዴት እንደሆነ ያሳየናል። ለምሳሌ አንድ ጓደኛችሁ ዛሬ ደስ ትላለህ አላችሁ እንበል። ብዙ ጊዜ የምናደርገው አመሰግናለሁ ብለን ወዲያውኑ መርሳት ነው። በሂል ዘዴ ግን ሂል ማለት ሃቭ ያንን የምስጋና ስሜት በደንብ አስተውሉት። ጥሩ ስሜት እንዲኖር አድርግ። ለምሳሌ የፀሐይ ሙቀት፣ የጓደኛ ፈገግታ ሊሆንም ይችላል። ደግሞ ኢንሪች ነው። ስሜቱን አክብደው፣ አሳድገው። ለምሳሌ አይናችሁን ጨፍኑና ያ ምስጋና በውስጣችሁ የሚፈጥረውን ሙቀት ለ20 ሰከንድ ያህል አጣጥሙት። እንደ አንድ ትልቅ የደስታ ፊኛ በውስጣችሁ ሲያብጥ ይታያችሁ። ደግሞ አብዞርቭ ነው። ስሜቱ ወደ ውስጣችሁ እንደሚሰርቅ ሆኖ እንዲሰማችሁ አድርጉ። ያ ስሜት ወደ አጥንታችሁና ወደ ደማችሁ እንደሚሰርጽ ሆኖ ይኑር። ሊንክ ነው። ያንን አዎንታዊ ስሜት ከአሮጌ ቁስላችሁ ጋር አገናኙት። ለምሳሌ ድሮ ትምህርት ቤት ውስጥ አትረባም የተባላችሁትን ትዝታ አስታውሱና የዛሬውን ምስጋና በዛ አሮጌ ቁስል ላይ እንደ መድኃኒት ቀቡት። 3ቱ መሰረታዊ ፍላጎቶች። ሪክ 12ቱ ጥንካሬዎች በ3 ትላልቅ ክፍሎች ይከፍላቸዋል። አንደኛ ደህንነት ወይም ሴፍቲ። ሴፍቲ ውስጥ ኮምፓሽን አለ። ኮምፓሽን ማለት ርህራሄ ሲሆን ለምሳሌ ጓደኛችሁ ቢሳሳት አይዞ ትሉታላችሁ። እናንተ ብትሳሳቱ ግን ለራሳችሁ ሞኝ ነኝ ትላላችሁ። ሪክ ይላል ለራስህ ጠበቃ ሁን እንጂ አቃቤ ሕግ አትሁን። መጀመሪያ ለራስህ ራራ። ለራስህ ትልቅ ተቺ ከሆንክ ጽናት ሊኖርህ አይችልም። ንቁ አእምሮህን በመጠቀም ነገሮች እንዳሉ ማየትንም አትርሳ። ሁለተኛ እርካታ ነው፣ ሳቲስፋክሽን። እዚህ ጋር ግራቲቱድ ወይም ምስጋና አለ። ብዙ ሰው ምስጋናን እንደ ግዴታ ያየዋል። ሪክ ግን እንደ ሀብት ያየዋል። ማታ ስትተኙ ዛሬ የሆነላችሁን አንድ ጥሩ ነገር አስቡ። ያንን በሂል ዘዴ ስታሳልፉት አእምሯችሁ እኔ በቂ ነኝ ብሎ ማመን ይጀምራል።
ተስፋ ባለመቁረጥ ያንን ማድነቅ፣ ይህ ሁልጊዜ ይጎለኛል የሚለውን የአእምሮ ትልቅ በሽታ ይፈውሳል። ሶስተኛው ግንኙነት ወይም ኮኔክሽን ነው። ሰዎች ጋር ስንገናኝ የምንፈራው ፍርጃን ወይም ሰው ምን ይለኛል የሚለውን ነገር ነው። ድፍረት ወይም ከሬጅ ማለት ያንን ፍርሃት ይዞ መጋፈጥ ነው። ድፍረት ከሰዎች ጋር ባለ ግንኙነት እውነተኛ ማንነትን ለማሳየት መድፈር ሲሆን፣ በዚህ ውስጥ ለጋስ መሆን መሰረታዊ ነገር ነው። ምክንያቱም ለሌሎች መስጠት ለአእምሯችን እኔ ጋር ብዙ ትርፍ አለ የሚል መልእክትን ያስተላልፋል። ይህ መጽሐፍ በቢሮ ውስጥ፣ በትዳር ውስጥ እና በግል ህይወት ውስጥ እንዴት ይረዳናል የሚለውን እንመልከት። ለምሳሌ አንድ የስራ ፕሮጀክት አልተሳካም እንበል። ጽናት የሌለው ሰው ሁልጊዜ አይሳካልኝም፣ እኔ ለማንም አልሆንም ብሎ ተስፋ ይቆርጣል። ሬዚሊየንት የሆነ ሰው ግን ማይንድፉልነስን ይጠቀማል። አሁን ፕሮጀክቱ አልተሳካም፣ ይሄ ደግሞ እውነታው ነው፣ ነገር ግን ከዚህ ምን እማራለሁ ብሎ ራሱን ይጠይቃል። ሪክ ሃንሰን እንደሚለው ጽናት ማለት ችግር አይድረስብኝ ማለት ሳይሆን ችግሩ ሲመጣ መጋፈጥ የሚችል ውስጣዊ ጡንቻ መገንባት ማለት ነው። ይህ መጽሐፍ ፍጹም ነው? አንዳንዴ የነርቭ ሳይንስ ትንታኔዎቹ ተደጋጋሚ ሊሆኑ ይችላሉ፣ ነገር ግን የዚህ መጽሐፍ ጥንካሬ ያለው በተግባራዊነቱ ላይ ነው። ይህ መጽሐፍ ብቻ ሳይሆን የአኗኗር መመሪያ ነው። ለእኔ ትልቁ ትምህርት ጽናት የሚገነባው በትልልቅ ድሎች ሳይሆን በየቀኑ በምናሳልፋቸው ጥቃቅን የደስታ ጊዜያት ውስጥ መሆኑን መረዳቴ ነው። እሺ፣ አሁን ደግሞ ወደ ተግባር እንግባ። በሚቀጥሉት 7 ቀናት ይህን እንድታደርጉ ፈልጋለሁ። በቀን 3 ጊዜ 3 ትናንሽ ጥሩ አጋጣሚዎችን ፈልጉ። ለምሳሌ ጥሩ ምግብ፣ ቆንጆ ፀሐይ ወይም የልጅ ሳቅ ሊሆን ይችላል። እያንዳንዱን አጋጣሚ ለ20 ሰከንድ በሂል ዘዴ አጣጥሙ። ሃቭ፣ ኤንሪች፣ አብዞርብ እና ሊንክ በሚለው ማለት ነው። ውጤቱን ከሳምንት በኋላ በዚህ ቪዲዮ ኮመንት ላይ መታችሁ ጻፉልኝ። አእምሯችሁ የእናንተ ቤት ነው። ቤታችሁን በቆሻሻ ወይም በጭንቀት አትሙሉት። በጽናትና በደስታ ገንቡት። ቪዲዮን ስለተመለከታችሁ አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ።